ነብዩ አለይሂ ሰላቱ ወሰላም በአንድ ወቅት የጀነት ሰው መመልከት የፈለገ አሁን የሚያልፈውን ሰው ይመልከት አሉ ከሰሃቦቹ ጋር ተቀምጠው አንድ ሰው አለፈ በሌላም ቀን የጀነትን ሰው መመልከት የፈለገ አሁን የሚያልፈውን ሰው ይመልከት አሉ አሁንም ያው ሰው አለፈ ሶስተኛ ቀን ይህንኑ መሰከሩ ነብዩ ሰለላሁ ዐለይሂ ወሰለም ድጋሜ ሶስተኛ ቀን ያው ራሱ ሰው ያለፈ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ብለው በዱንያ ላይ የመሰከሩለት ሰሃባ አብዱላህ ኢብኑ ዑመር እንደው አባቴ ጋር አንዳንድ ነገር ተፈጥሮ እንደው አንተ ጋር ባክህ ልቆይ ብለው ምክንያት ፈጥረው እንደው ይህ ሰውዬ የሚሰራውን ስራ አይቼ ያን ኸይር ስራ እኔም ሰርቼ ወደ ጀነት እንድገባ ብለው እሱ ቤት በእንግድነት አረፉ 3 ቀን ቆዩ 3 ቀን የተለየ ስራ ሲሰራ አላዩትም ይሰግዳል ይተኛል እንደውም በቃ ብዙም የተለየ ነገር የለውም ኢላ አንሁ ሲገላበጥ ብቻ ሱብሃንአላህ ከንቅልፉ ነክቶ አልহামዱሊላህ እቺን ብቻ ይላል መጨረሻ ላይ እኔ ወደ ቤቴ እንግዲህ መሄጃዬ ነው እኔ እንኳን ምክንያት ፈጥሬ አንተ ጋር እንትን ያልኩት የተቀመጥኩት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ሲመሰክሩልህ ሰምቼ ነው እና ባክህ ንገረኝ ምንድነው የተለየ የምትሰራው ስራ ምንድነው አሉት እንዳየ ሆኖ ሌላ ምንም ሰራው ስራ የለኝም አላቸው ከቤት ሊወጡ ሲሉ ጠራቸው ናና ምናልባት አላቸው ምናልባት ሁሌ ወደ አልጋዬ ሲሄድ ቀልቤ ላይ በአንድም ሙእሚን ላይ መጥፎ ስሜትና ጎሜ ሳይኖረኝ ነው የሚሄደው ወደ አልጋዬ ሲሄድ ወለይሰ في قلبي شيء ልቤን ንጹህ አድርጌ ነው ወደ መኝታ የሚሄደው በአንድ ሙእሚን ላይ መጥፎ ስሜት ውስጥ የለም እችማ ሁላችንንም የከበደችው እሷ ነች ያስገባችሁ ያሉሳቸው እስኪ የትኞቻችንን ወይ ከዘመድ ወይ ከሥራ ቦታ ወይ ከመስጂድ በመዝሐብም ይሁን በገንዘብም ይሁን በምንም ይሁን የሆነን ሰው ያላልንበት እንደው ከዚህ ንጹህ የሆነ ሰው አለ ወለኹ ከዚህ እስካልጸዳን ድረስ ነስር አይመጣም ወንድሜ ከኔ ይበልጣል እስካላልን ድረስ ነጃ መውጣት የለም ሁሉም ሙእሚን ከኔ ይበልጣል እኔ ከሱ በታች ነኝ የሚል ውስጣዊ የእውነት ስሜት ከሌለን አይሆንም ገና ነው ማለት ነው